በነገራችን ላይ $1 205 ብር ገብቷል። ኦህዴድ መራሹ ብልግና ፓርቲ እና ቡችሎቹ እንደ አማራ ትግራይ ላይ በተኮሱ ማግስት የትግራይ ኃይሎች በአፋር በኩል የጅቡቲን መስመር ማጥባታቸው ሲታወቅ የፍጆታ ዕቃዎች በአንድ ጊዜ ንረዋል። ኦህዴዶችም ንብረታቸውን ወደ ውጪ ለማሸሽ ዶላርን በውድ ዋጋ እየሸመቱ ነው። ባይ ዘ ዌይ ኢት ኢዝ ዘ ቢጊኒንግ ኦፍ ዘ ኤንድ። ሌላው አስቂኙ ነገር የበሻሻው ጥፍራም የአብይ አህመድ ደጋፊ ካድሬዎች ለካፒታል ኒውስ በሰጡት ዘገባ የጎዳና ተዳዳሪዎች የበዙት ለምንድን ነው ተብለው ለጋዜጠኛዋ በተጠየቁት ጥያቄ በአዳነች አቤቤ የኮሪደር ውበት ተማርከው ነው ብለው መልሰዋል። የአራተኛ ክፍሉ መሀይም ካድሬዎች። ሌላው አሳዛኝ መረጃ ደግሞ በፈረንሳይ ሀገር ቅኝ ተገዝተው የነበሩ የአፍሪካ ሀገራት የችርቻሮ ዘርፍ ላይ የተሰማራ የፈረንሳይ በዝባዥ ኩባንያ የኢትዮጵያ ውስጥ አስገብተውታል። ጉሊት ሆይ ደህና ሰንብች እንላለን። ከወዲሁ የስንት ደሃ እናቶች እንባ እንደሚታወስ አስቡት። የስንቱ እናት ጉሮሮ እንደሚዘጋ አስቡት። ከጉሊት ገዝቶ የበላይ የነበረ ህዝብ፣ ወዛደሩ፣ ደሃው፣ ሰላጣና ቆስጣ ሳይቀር ምናልባት እሱንም ካገኘ ነው ሜቢ ከፈረንሳይ የአረብ ነጋዴዎች ይገዛል ማለት ነው። ወገኔ ጭው አድርገህ አስፍተህ ስማ። አገር የተሸጠች የተቸረቸረች ነው። የችርቻሮ ንግድን ለውጭ ዜጎች መፍቀድ ማለት በሀገሩ ንብረት ባለቤት የሆነ ዜጋ እንዳይፈጠር ማድረግ ማለት ነው። በ21ኛው ክፍለ ዘመን ድህነትን ማሸነፍ ወይም ተረት ተረት ማድረግ እንደሚቻል ለዓለም ያሳየች ከ7 ዓመት በፊት ሀገሬ ኢትዮጵያ ዩናይትድ ኔሽን እውቅና ሰጥቷት የነበረችው ኢትዮጵያ በድህነት ከ193 ሀገራት 189ኛ ይዛለች። በዚህ ሰዓት የዩኤን የዓለም የምግብ ድርጅት ይህንን አረጋግጧል። ሌላኛው መረጃ በኢትዮጵያ 129 ሚሊዮን ህዝብ በድህነት ውስጥ ነው ብሏል ማለት ነው ዩናይትድ ኔሽን። ይሄ ማለት 98% የኢትዮጵያ ህዝብ ድሃ ነው ማለት ነው። በሌላ መረጃ ግብጽ በጅቡቲ የወደብ አገልግሎት ለመክፈት ተዋውላለች። ዜናው የካፒታል ኒውስ ነው፣ የኔ አይደለም። ለኢትዮጵያ የወደብ አገልግሎት ኪራይ ለመስጠት የተዋዋለችው ግብጽ ናት። እድሜ ለበሻሻው ለአብይ አህመድ አቡጥጦ አህመድ። ኢትዮጵያን 330 ዲግሪ ግብጽ ከባ አርፋለች። ህዝቤ ጦርነት አንገሽግሾታል። ቅልብተኛው ካድሬ ለአዲሱ ጦርነት ቃምጧል። ይሄ በኦህዴድ ካድሬዎች የተቋመጠለት ጦርነት ከተካሄደ ምናልባትም የኢትዮጵያ የማዕከላዊ መንግስት ታሪክ ይሆናል ማለት ነው። በማግስቱ ጦርነቱ በተካሄደ በማግስቱ። ሌላ የመጨረሻ ዘገባ በምጽዋ ኤርፖርት ከኢራን የተነሱ ተደጋጋሚ የጦር አውሮፕላኖች እያረፉ ነው። ከቀናት በፊት መለያው ኢደብሊው 505 የተሰኘ አውሮፕላን ከኢራን ዋና ከተማ ቴሄራን ተነስቶ ኤርትራ ምጽዋ ላይ አርፏል። ይሄ የጭነት አውሮፕላን መሳሪያ ይዞ እንደመጣ ነው የተረጋገጠው። በዚሁ ጋር በተያያዘ ከሳውዲና ግብጽ በቀይ ባህር አካባቢ ወታደራዊ ልምምድ አድርገዋል። የሁለቱ ነዳጅ ሀገራት የሳውዲና የዩናይትድ አረብ ኤምሬት ቤተሰባዊ እልህ ኢትዮጵያ መወጫ እንዳትሆን ወገኔ ንቃ። ባላችሁበት ይሄንን ወራዳን ነውረኛ ዘረኛ ስርዓት የምትችሉትን ሁሉ ጠጠር መወርወር ጽድቅ ነው፣ ጸጋ ነው። ድል የህዝብ ነው። ባላችሁበት ይመቻችሁ።